አብዛኛው የኢትዮጵያ ህዝብ ጭንቅላትን ጢባጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም እማማ ዝናሽ በቂ ናቸው። ዛሬ ቴዲ አፍሮ ዘፈን ለቀቀ ተብሎ ሰሞኑን ሙሉ ሚዲያው ላይ ሲቃለጥ ነበር። 4 ኪሎ ጭንቅ በጭንቅ ሆኗል፣ መንግስት ተጨንቋል ምናምን። እውነትህን ነው። መንግስት በዚህ ሰዓት ላይ ከነዳጅና ከአሰብ በላይ የቴዲ አፍሮ ዘፈን ማውጣት አስጨንቆት እሱ ስላወጣ መንግስቱ ይገለበጣል ብሎ ስጋት ውስጥ ገብቶ ቴዲ አፍሮ ዛሬ መጀመሪያውን ነው እንደ ዘፈን ያወጣው። እንኳን አሁን አይደለም እኮ ማንንም መተንፈስ በማይችልበት ሚዲያዎቹ ሁሉ ሌላ ነገር መናገር በማይችሉበት በወያኔ ጊዜ የተወሰነ ጊዜ አስሮ ለቆታል ትቶታል። እናንተ እንደምታወሩት ቴዲ አፍሮ ዘፈን ስላወጣ የ4 ኪሎ መንግስት ብቻ እኮ አይደለም። አንዳንዶቻችሁማ በጣም ደፋር ናችሁ። ዓለም ሁሉ በቴዲ አፍሮ ጉዳይ የተነጋገረ ነው የምታስመስሉት። ልክ ቴዲ አፍሮ የቢዝነስ ሰው ነው፣ የህዝቡን ትርታ ያውቀዋል። ባይዘው ቴዲ አፍሮ ብቻ ሳይሆን ማንኛውም አርቲስት አፍሪካዊ እስከሆነ ድረስ መንግስትን ሲነቁር እንጂ መንግስትን ሲቀበል ሰው አይቀበለውም። ግዴታ ተቀባይነትን በቢዝነስ ውስጥ ረጅም ጊዜ ለመቆየት የልብ ትርታው የሆነውን የመጀመሪያ፣ ሁለተኛ ደግሞ ከመንግስት ጋር መቃረን፣ ይህንን ነው የሚጠቀመው። ቴዲ አፍሮ ሰርቶለታል which is very good ለሱ። ከዛ በተረፈ ግን በአማርኛ የተዘፈነ ዘፈን የዓለምን ሁሉም ያነጋግር አርጋችሁ የምታወሩ ሰዎች በጣም ፈኒ ናችሁ። በፖለቲካ ውስጥ ትልቅ እንኳን ተጽዕኖ ፈጣሪ የሚባሉን ሰዎች ከጨዋታ ውጭ አድርጓቸዋል። እነ ጀዋርንም ሌሎቹንም ብትጠሯቸው ጉድ አንድ ሰሞን ነው። በጣም የሚያስጨንቀው ቢሆን ቴዲ አፍሮን የሆነ ነገር አድርጎት የአንድ ሰሞን ወሬ ሆኖ ያልቅ ነበረ። ስለዚህ ዛሬም ቢሆን ቴዲ አፍሮ ሌሎች እንኳን ለፖለቲካ ትርፍ እንዳያጠቁት መንግስት ነው እንደሚጠብቀው። በደንብ ነው እየጠበቀ የነበረው፣ አሁንም የሚጠብቀው መንግስት ነው። ምክንያቱም የሱ መኖር ለብልጽግና ጥቅም እንጂ ጉዳት የለው። ግን የኛ ህዝብ ማለት ማንም እንደ ቀልድ የሚነዳው ህዝብ ነው እውነት ለመናገር።